ሰላም ውድ የክርስቲያን ልጆች ቻናል ቤተሰቦች፣ ዛሬ ደግሞ ሌላ በጣም ድንቅና አስተማሪ የሆነ መጽሐፍ ቅዱስ ታሪክ ይዘንላችሁ መጥተናል። የእግዚአብሔርን ትእዛዝ ባንሰማ ምን የሚፈጠር ይመስላችኋል? እስቲ የዮናስን ታሪክ አብረን እንይ። ከብዙ ዓመታት በፊት ዮናስ የሚባል ሰው ነበር። አንድ ቀን እግዚአብሔር ለዮናስ እንዲህ አለው፣ ዮናስ ሆይ ተነስና ወደ ነነዌ ከተማ ሂድ፣ ሰዎች ክፉ ሥራ እየሰሩ ስለሆነ ንስሐ እንዲገቡ ንገራቸው አለው። ዮናስ ግን ወደ ነነዌ መሄድ አልፈለገም። ከእግዚአብሔር ለመሸሸግ አስቦ ወደ ተቃራኒ አቅጣጫ ወደምትገኝ ተርሰስ ወደምትባል ከተማ ለመሄድ መርከብ ውስጥ ገባ። ነገር ግን እግዚአብሔር ባህሩ ላይ ኃይለኛ ነፋስን ላከ። ማዕበሉ በጣም ከመበርታቱ የተነሳ መርከቧ ልትሰበር ቀረች። መርከበኞቹ በድንጋጤ ወደ አምላካቸው ጮኹ። ዮናስ ግን ይህ ሁሉ የሆነው በሱ ምክንያት እንደሆነ አወቀ። ወደ ባህሩ ወርውሩኝ፣ ማዕበሉ ይቆማል አላቸው። መርከበኞቹ ዮናስን ወደ ባህር ወረወሩት። ወዲያው ማዕበሉ ጸጥ አለ። ነገር ግን ዮናስ አልሰጠመም። እግዚአብሔር አንድ ትልቅ ዓሣ አዘዘ። ዓሣው ዮናስን ዋጠው። ዮናስ በዓሣው ሆድ ውስጥ 3 ቀንና 3 ሌሊት ቆየ። በዚያ ጨለማ ውስጥ ሆኖ ዮናስ ወደ እግዚአብሔር ጸለየ። አምላኬ ሆይ ይቅር በለኝ፣ አሁን እታዘዝሃለሁ አለው። እግዚአብሔርም ዓሣውን አዘዘው። ዓሣው ዮናስን ወደ የብስ ገፋው። ዮናስም ወዲያው ተነስቶ ወደ ነነዌ ሄደ። ለሰዎችም የእግዚአብሔርን ቃል ነገራቸው። የነነዌ ሰዎችም ስህተታቸውን አውቀው ንስሐ ገቡ። እግዚአብሔርም ማራቸው። አያችሁ ልጆች፣ እግዚአብሔር መሸሽ አንችልም። እግዚአብሔር እኛን የሚጠይቀን እንድንታዘዝ ብቻ ነው። ስንታዘዝ ሁሉ ጊዜ በሰላም እንኖራለን። የዛሬው ታሪካችን ይመስል ነበር። ለጓደኞቻችሁ ሼር በማድረግና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።